ስሜ ቀነኒ አማን ይባላል። የ2018 የኢኮኖሚክስ ዲፓርትመንት ተመራቂ ነኝ። የአዲስ አበባ ዩኒቨርሲቲ ከሁሉም ካሉት ዩኒቨርሲቲ አንጋፋ በመሆኑ መማር ችያለሁ እና ኢንቫይሮንመንቱ ጥሩ ነበረ እና ብዙ እውቀቶችን ማግኘት ይችላለሁ። ኢኮኖሚክስ ካሉት የቢዝነስ ዲፓርትመንቶች በጣም አሪፍ ነው። ሪሰርች አናላይስ ላይም ስለሚሰራ እና የምፈልገው አይነት ዲፓርትመንት ላይ ስለሆነ የተለየ ዲፓርትመንት ነበረ። ጥሩ ነገር ነው። 4 ዓመት የለፋሁበት ልፋት ነበረ፣ ቀላል አልነበረ። ዛሬ ውጤቴ ፍሬ አፍርቶ ስላየሁት በጣም ደስ ብሎኛል። የመመረቂያ ጽሁፌን ወይ ደግሞ ሪሰርችን የሰራሁት በፎሬን ዳይሬክት ኢንቨስትመንት በኢትዮጵያ ላይ ያለው ኢምፓክት ነው እና ለወደፊትም ሰፋ አድርጌ ብሰራበት ደስ ይለኛል። ሀገራችን የውጭ የተለያዩ አካላት መጥተው ኢንቨስት እያደረጉ ሀገራችን ላይ እንዲያሳድጓት ምቹ ለማድረግ ኢንቫይሮንመንትን ለማመቻቸት በዛ ኤሪያ ላይ ተሳትፌ ብሰራ ደስ ይለኛል። በመጀመሪያ ሁሉንም የአዲስ አበባ ዩኒቨርሲቲ ተማሪዎች እንኳን ለዚህ ቀን አበቃችሁ፣ ለፍታችኋል፣ እንኳን ደስ አላችሁ። በተጨማሪ ቤተሰቦቼ በጣም ነው የማመሰግነው። ሁሌም ደጋፊዎቼ ነበራችሁ። በጣም አመሰግናችኋለሁ። ስሜ ኪሩቤል ተሾመ እባላለሁ። የኮሌጅ ኦፍ ቴክኖሎጂ ኤንድ ቢልት ኢንቫይሮንመንት ስኩል ኦፍ ሜካኒካል ኢንዱስትሪያል ኢንጂነሪንግ የ2018 ተመራቂ። ደስ ብሎኛል። እንግዲህ ቤተሰቦቼ ብዙ ነገር አይተዋል። እንዲደርስ ብዙ ሰክሪፋይስ ተከፍሏልና ለሱ በጣም ደስተኛ ነኝ። ከዛ ይልቅ ግን አዲስ አበባ ዩኒቨርሲቲ መማራችን የሆነ ቁጭት እንዲፈጥርብን አድርጎናልና እንግዲህ የዛሬው ሌላኛው ስሜቱ ያው በደንብ እንድንሰራና በደንብ እንድንጠቀም ያደርግ ነገር ነው። አዲስ አበባ ዩኒቨርሲቲ ደግሞ አንጋፋ ነው። ያው በረጅም እድሜም ስላለው በተለይ በኮሌጅ በኢንጂነሪንግ ፊልድ ያሉት ዲፓርትመንቶች በላቦራቶሪ ሰማው ሪች ናቸው። ከነሱ እንድንማር እድል ተፈጥሮልናል። ከሁሉም በላይ ደግሞ በተለይ እኛ ስኩል በጣም ተማሪ ማቅረብ ነገራቸው በጣም ፋሚሊ ናቸው ለኛና ያ ነገር በጣም እንወደው። አሁንም ሚስ የምናደርገው ግቢ ስንወጣ የስኩል ኦፍ ሜካኒካል ያለው የፋሚሊ ቫይብ በጣም ደስ የሚል ነው። ከዛ ጓደኞቻችን ደግሞ ያው ግቢ ላይፍ ሶሻል ላይፍ ላይ በጣም ማለት አብሮን የሚዘልቁ ጓደኞችን አፍርተናል። ፍሬንድሺፕ የሚባለውን ነገርም ያየነው ግቢ ገብተን ነውና አይካንስ የአዲስ አበባ ዩኒቨርሲቲ ቤታችን ነው ማለት ይችላል። ያው እንግዲህ ከዚህ በኋላ በአካዳሚኩ መቀጠል ይመስለኛል። ሰማው ትንሽ ገፋ ብናደርግበት ጥሩ ነው ብዬ አስባለሁ። ያው ከዛ ደግሞ መስራትም ደግሞ አለብን። ሀገራችን ከዚህ በኋላ ብዙ ነገር ትጠብቃለች ከኛ። የሰራንበት ፕሮጀክት ሜን አይዲያ የነበረው አብዛኛው የሀገሪቷ ክፍል ኦፍ ግሪድ ነው። ላይክ ፎር ኤግዛምፕል ሶማሊያ 400 ኪሎ ሜትር ያክል ግሪድ የላቸውም። ይህንን በጣም በቀላሉ የተሰራ በጣም በሊሚትድ ኢኮኖሚ ወይም ደግሞ በሊሚትድ ኢኮኖሚክ ፊዚቢሊቲ የተሰሩ በየአካባቢው ፕላንት የሚደረጉ ዊንድ ተርባይኖችን እንግዲህ እዛ ኢንዱስትሪ ውስጥ እንደ ስፕሪንት ሆኖናል ብዬ አስባለሁ። የፕሮጀክት ያን ነገር እንድናይ አድርጎናል። አሁን እንኳን ባናደርግ ወደፊት እዛ ኢንዱስትሪ ውስጥ ጆይን እንደምናደርግ አምሽም። መጀመሪያ ማመስገን የምፈልገው እግዚአብሔር ነው። እንግዲህ እዚህ እንድንደርስ የፈቀደ እግዚአብሔር ማመስገን ፈልጋለሁ። ከዛ በኋላ ቤተሰቦቼ እንዲህ የምናገረው ሰው የለም ማለት አብዛኛው ቤተሰብ በጣም ደጋፊ ነው። ስማቸውን ከጠራውን አንዱ ማስመንት ነው የሆነውና እናቴ፣ ወንድሞቼ በቃ እንዳለ አዩ ሙላ ፋሚሊ ደግሞ በአባቴ በኩል ያላችሁ ቤተሰቦችን በጣም አመሰግናችኋለሁ። እነሱ ማመስገን ፈልጋለሁ። ከዛ መምህራኖቼ ደግሞ ማለት ቅድም እንዳልኩሽ በቃ ስኩሉ በጣም ፋሚሊ ቫይብ ነው ያለው። በጣም እናመሰግን። ላቦቻችን በጣም ይናፍቁናል። 300 አይን ሳናገር አላችሁ 300 ያላባችን በጣም ይናፍቀን። ይሄን እንግዲህ እንዲሆን ያደርጉት አስተማሪዎቹ ናቸውና በጣም እንወዳቸዋለን። በጣም እናመሰግናለን። የእናንተ ልፋት ነው። ዊ ጀስት ዲድ ነት ማለት ትንሽ ነገር ነው እየጨመርንበትና እናመሰግናለን።